ጸጋ የሞላብሽ አሜን ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል አትፍሪ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤት ላይም ለዘላለም ይነግሣል ለመንግስቱም መጨረሻ የለውም ማርያምም መልአኩ ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው ለእግዚአብሔር የሚሳነው ነገር የለም ሃሌሉያ ለማን የሚሳነው ነገር የለም ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች መልአኩም ከእርሷ ሄደ ይላል በጣም የሚገርመው ማርያም አንድ ተስፋ አላት አንድ የምታስበው ወደፊት ዮሴፍ የሚባል እጮኛ አለ ዮሴፍን አግብቼ ምን አደርጋለሁ ልጆች ይኖሩኛል ብላ የምታስብ ለአንድ ወንድ የታጨች ሴት የምትጠባበቀውን ተስፋ የምትጠብቅ እንጂ ይሄኛው አቋራጭ የማታውቀው ወይም ደግሞ በመንገዷና በዘመኗ ላይ ሰምታ ማታውቀው ነገር ነው ስለዚህ መልአኩ መጣና እነዚህ አላት ጸጋ የሞላብሽ እግዚአብሔር ካንቺ ጋር ሃሌሉያ አንቺ ለየት ያልሽ ሴት ነሽ እግዚአብሔር ባንቺ ውስጥ ላይ ምንድነው በቃ ተቀብሎሻል ጸጋን አግኝተሻል ስለዚህ አላት አንቺ አሁን ምትያለሽ ወንድ ልጅ ትወልጃለሽ ሲላት ወንድ ልጅ ልወልድ እችላለሁ ግን መቼ ነው ያኔ ዮሴፍን ሳገባው ካገባ በኋላ ከ9 ወር በኋላ ወንድ ልጅ ልወልድ ይችል ይሆናል ብላ ነው የምታስበው እንጂ አሁን ሚለውን ቃል ለሷ አይመጥናትም ምክንያቱም ያለችበት ነገር እጮኛዋን የምትጠባበቅበት እንጂ ልጅ የምትጠባበቅበት አይደለም ምክንያቱም ከእጮኛ በኋላ ትዳር ከትዳር በኋላ ደግሞ ምን ይኖራል ወዲያው ልጅ ከልጅ በኋላ ነው ሌላ ፕሮሰሶች የሚቀጥሉት እቺ ሴት እንደዚህ አይነት መሪ ውስጥ ላይ አልመጣችም ገና እጮኛ ብቻ ያላት ሴት ናትና ግን እንደዚህ አላት የዛሬ ዓመት አላት ወንድ ልጅ ትወልጃለሽ አላት እንዴት ሊሆን ይችላል አለችው ለምን ሲባል ምንጠብቀው አይደለም ዛሬ ስለ ማርያም ልነግራችሁ አይደለም አንድ ነገር ልነግራችሁ ፈልጋለሁ ያልጸለያችሁት ያልጠበቃችሁት ለምን ግን ሲባል ለእናንተ የማስበውን ሐሳብ እኔ አውቃለሁ ስለሚል የእግዚአብሔር የሚያውቀውን ዕውቀት በሕይወትሽ ላይ ይሆናል አሜን አንቺ አልጸለይሽም አንቺ አልፈለግሽም ማርያም አልጸለየችም ስለ ልጅ ስለ ዛሬ ዓመት ስለምትወልደው ልጅ አታስብም ለምን ሲባል ከአሁን በፊት ምንም አይነት ከወንድ ጋር አብራ ተኝታ አታውቅም ድንግል ነች እጮኛዋን ነው የምትጠባበቀው ነገር ግን ከዘመናት በፊት በማርያም ሊወለድ ያለው ተስፋ ሊወለድ ግድ ስለነበረ ዛሬ ባንቺ ላይ ተነብያለሁ እግዚአብሔር ባንቺ ያሰበው መሆን ይጀምራል በኢየሱስ ስም ባንተ ያሰበውን መሆን ይጀምራል እሺ በእኔ